አንድ ይህን ቪዲዮ አይተን እንመለስ። ወላሂ ጫተው ወላሂ አይጠቅማችሁ። ዶክተር እስከሚያዛችሁ አትጠብቁ። ዶክተር አትቃሙ ሲላችሁ ወዲያው አትቃሙ ትላላችሁ። ጥሩን ነገር ነብዩ ነግረውናል ሰለላሁ ዐለይሂ ወሰለም። መጥፎ ነገር አስጠንቅቀውናል እሳቸው። ለሰው ልጅ የሚጠቅም ነገር ሁሉ ነግረውናል። ይቅርባችሁ። ምን ትሆናላችሁ? ምንም ማሩን ብትበሉ ወተቱን ብትጠጡ የምትቀሙበትን አንድ ላም ገዝታችሁ ግቢ ብታቆሙ እነዚህ ህፃናቶች እንዴት ያምራሉ! ፊታቸው በወተት ነው የሚያምረው። አሁን እነዚህ ህፃናቶች እናንተ አጠገብ ጫት ቢቀሙ ለምን ትቃወማላችሁ? መጥፎ ስለሆነ። ስለዚህ ተውት። አዲስ አበባ ጫት ቅሞ እኮ መኪና የሚነዳ ሰው ይታሰራል፣ ይቀጣል። እና እኛ እኮ የዲን ሰዎች ነን። የእስልምና መልእክት ነው የምናስተላልፈው። ትራፊክ እስከሚቀጣችሁ የምትፈልጉ አቁሙ። ቤታችሁን በዳቦ አሳምሩ፣ በጥብስ አሳምሩ፣ በወተት አሳምሩ። ፊታችሁን ኑር አድርጉት። ጫት የቃመ ሰው ብዙ ነገር ይጎዳል። በጫት አንድ ጥርሱን ያበላሸ ሰው 5 ግመል ነው የሚከፍለው። 5 ግመል ደግሞ 500 ሺህ ብር ነው። አሁን ቀላል ይመስላችኋል አይደል? 32 ጥርሱን በጫት ቢጨርስ 7 ሚሊዮን ብር ነው የሚከፍለው። የሰው ልጅ የተከበረ ነው። በመፋቂያ ነው መንቀሳቀስ ያለባችሁ። አላህ ይንቀልልን። አሜን። የእውነት እጃችሁን ከፍ አድርጉ። አዎ አላህ ያንሳልን። ይሄን ጫት አላህ ያንሳልን። አላህ ያንሳልን። የነቃ ትውልድ አላህ ያርጋ። የነቃ ትውልድ አላህ ያርጋ። የነቃ ትውልድ አላህ ያርጋ። አዎ ይሄ ዚክር አይደለም፣ አደራችሁ። ዚክር ለብቻው ነው የሚደረገው። አላህን መቀራረብ እፈልጋለሁ የሚል ሰው በጾም ሌሊት በመስገድ ሱና በመስገድ ሐላል በመብላት ነው እንጂ በዚህ አይደለም ከአላህ ጋር መቃረብ ያለባችሁ። እንግዲህ ይሄ ሁሉ ወንድሞቼ የጨውኩባችሁ ልጃችሁን የብዬን አፉ በሉ። አማና ስላለብኝ በቃ ይቅርባችሁ። አላህ ይንቀልላችሁ። በአዛኝነቱ አላህ ይዘንላችሁ፣ በሩህሩህነቱ አላህ ይራራላችሁ። ሁሉን የሚችል ጌታ ነው። አላህ ይንቀልላችሁ። አዎ የእናንተ ገንዘብ ተሰብስቦ ምንጣፍ ይገዛል። አጠገባችሁ ወንድማችሁ ልጆቹን ጥሎ ሲሄድ ልጆች ታሳድጉበታላችሁ። እህቱን ታያላችሁ፣ ሚስቱን ታያላችሁ። ወላሂ ለስንት ነገር ተርፋላችሁ። ስለዚህ አዳራችን ዛሬ የእውነት ዱዓ ነው የምትጀምሩት። ሴቶች እናንተ ዝም ብለው ያልኳችሁ ቤት ስትገቡ እንዳይጫጫችሁባችሁ። እናንተ ደግሞ ዛሬ የተነገረውን ነገር ተግባር እንዲያደርጉ አሁን 10 ስትሰግዱ ረካዓቴን ሰግዳችሁ ያ አላህ ባሪዬንም ልጆቼንም ይሄን ነገር አንሳላቸው በሉ። በተረፈ ሌላ እናቶች እየጠበቁን ነው መንገድ ላይ። መልእክታችን ነው። ወሰላሙ አለይኩም ወራህመቱላህ። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው ጋር ይዳረስ፣ ብዙ ሰው ይጠቀምበት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።